ሄጂንም ከመስሪያ ቤቱ እየወጣች በድንገት ኃይለኛ ዝናብ ይመጣል። እሷም ሳንጁን ለሃሪ የሰጣትን ዣንጥላ ስታወጣው ሳንጁን ያያትና በጣም ቢደነግጥም ነገር ግን አጋጣሚ ይሆናል ብሎ በማሰብ ዝምታውን ይመርጣል። ሄጂንም እንዳያት ስላስተዋለች ምንም ሳትናገር ጉዟን ትቀጥላለች። እናም ከሃሪ ጋር እንገናኛለን ያለችበት ቦታ ሄዳ ሃሪን ብትፈልጋትም ሃሪ አልመጣችም። ሃሪ ራሷን ለማረጋጋትና ከዚህ ስሜት ለመውጣት በዋና ውስጥ እየተዝናናች ሲሆን የተላከላትንም ቴክስት አላየችውም ነበር። ስሜቷ በቀላሉ ሊለቃት ስላልቻለ ከሆቴሉ ለመውጣት ተወስንና በድንገት ወደ ጂም እየገባ ያለውን ሳንጁን ታገኘዋለች። እሷ ምንም ማለት ባትፈልግም ነገር ግን ከፊቷ ላይ በጣም እንዳዘነች ያስታውቅባት ነበር። እሱም ጂም መግባቱን በመተው ነይ ላዝናናሽ በማለት በመኪናው አስገብቷት ወደ ቴኒስ መጫወቻ ቦታ ይዟት ይሄዳል። ቦታውን በጣም የወደደችው ይመስላል። ነገር ግን በአለባበሷ ምክንያት በነፃነት መጫወት ስላልቻለች ካፖርቱን አውልቆ ወገቧ ላይ ያስርላታል። በደንብም ተቀራርበው ስለየራሳቸው ማውራት ይጀምሩና ሃሪ ያጣቻትን እናቷን በጣም እንደናፈቀች ትነግረዋለች። ሳንጁንም እሱም እናቱን በጣም ይናፍቃት እንደነበርና ነገር ግን በሷ እርዳታ ምክንያት ከዛ ስሜት መውጣት እንደቻለ ሲነግራት የሚያወራው ስለ ሄጂን ስለሆነ ሃሪ በጣም ትጨነቃለች። በሌላ በኩል ሄጂን በጣም ሰክራ ሺንሃዩክ በድንገት እሷን ስላያት ከሷ ጋር በመሆን እሷ በምታደርገው ድርጊት በጣም እየተዝናናባት ነበር። እሷም በጣም ሰክራ ስለነበር በሷና በሳንጁን መሃል ያለው ሚስጥር ልታወራ ትንሽ ሲቀራት ስካሯ ከአቅሟ በላይ ሆኖ ራሷን ስታ ትወድቃለች። ሺንሃዩክም ደግፎ ወደ ቤት እያደረሳት ሳለ በድንገት መሃል መንገድ ላይ ቁጭ ትልና ቦርሳ ውስጥ ያለውን ነገር ሙሉ ወደ ታች በመዘርገፍ ስልኳን ታነሳና ወደ ሳንጁን ትደውላለች። በንዴትም የእሱን መጥፎነት እየነገረችው እሷ ትክክለኛዋ ሄጁን መሆኗን ትነግረዋለች። ሳንጁን ግን ምንም ሳይገረም በጣም እንደሰከረች እየነገረቻት ወደ ቤት እንድትገባ ይነግራታል። በማግስቱ ጧትም ማታ ላይ ከአቅም በላይ በመጠጣቷ ምክንያት እያስመለሳት ከእንቅልፏ ትነቃለች። ትላንትናም ሺንሃዩክ የተባለው ጓደኛዋ ላይ እያስመለሰች እንደነበር ሃሪ ስትነግራት ሃይጂን በጣም ትደነግጣለች። ሃሪም ወደ ስራ ልትሄድ እየለባበሰች ሃሪ ረጅም ሱሪ መልበሷን ሃይጂን ትመለከትና ትገረማለች። ሃሪ አባቷ ሲነግራት እንኳን እምቢ ብላ ቢሆንም ነገር ግን ትላንትና ማታ ሳንጁን ወቅቱ የብርድ ወቅት ስለሆነ እንዲያምርባት ብቻ ብላ አጭር ቀሚስ መልበስ እንደሌለባትና ይሄ ወቅት እስኪያልፍ ረጅም ሱሪ እንድትለብስ ነግሯት ስለነበር ነው ይህንን ያደረገችው። ሃይጂን ወደ ስራ እየሄደች በድንገት ስልኳን ስትጎረጉር ትላንትና ማታ ወደ ሳንጁን እንደደወለች ትመለከታለች። ሺንሃዩክንም ትላንትና ወደ ሳንጁን ደውላ ምን እንዳለችው ስትጠይቀው ቁርስ ካልገዘሽልኝ አልነግርሽ የሚላትና የሚፈልገውን ነገር ትገዛለታለች። እሱም በጣም መጥፎ ስድቦችን ስትሰድበው እንደነበርና ሳንጁንም ተናዶ ስልኩን እንደዘጋባት ይነግራታል። እናም ያወራችውን ነገር እንኳን ስለማታስታውሰው ምን ሊደርስባት እንደሚችል በማሰብ በጣም ትጨነቃለች። እናም በስራ ሰዓት ላይ ሪፖርት ልታደርስለት ወደሱ ስትሄድ ሳንጁን በሚገርም ሁኔታ ምንም ነገር አልተናገራትም ነበር። እስከዛሬ የተፈጠረው ነገር በሱ ጥፋት እንደሆነ ማሰብ የጀመረ ይመስላል። ምክንያቱም ትላንትና ቡና ሊጠጣ ወደ ካፌ ሲሄድ አስተናጋጇ የሆነ ነገር ላይ ትኩረት ሲያደርግ ማንንም እንደማይሰማና ለሚፈጠሩት ነገር ሰዎችን ጥፋተኛ እንዳያደርግ ነግራው ነበር። እናም እሱም ከሃይጂን ጋር ወደ ኤርፖርቱ በሚሄድ ሰዓት በተፈጠረው ችግር ጥፋቱ የሱ እንደሆነ ስለገባው ራሱን እየወቀሰ ነበር። ማታ ላይ ዳይሬክተራቸው ቺፍ በሳንጁን ምክንያት እጅግ በጣም ታዋቂ ከሆነ ሞዴል ጋር መስራት ስለጀመሩ የደስደስ አሪፍ ፕሮግራም ታዘጋጃለች። ሁሉም ሰራተኞች የተገኙ ሲሆን ሳንጁን ከነሱ ጋር ተቀላቅሎ አልጠጣም በማለቱ ዳይሬክተራቸው ቺፍ በግድ እንዲጠጣ ተጨቀጭቀዋለች። እሱም ደስ ይበላችሁ በማለት አንድ ብርጭቆ በአንድ ትንፋሽ ጭልጥ ያደርግና ተነስቶ ይወጣል። ሃይጂንና ሺንሃዩክም ሊያወሩ ወደ ውጪ ሲወጡ ሳንጁንን መሬት ላይ ወድቆ ይመለከቱታል። እንደምንም ተጋግዘውም ወደሚኖርበት ሆቴል ያደርሱታል። ሺንሃዩክም ውሃ እንስጠው ብሎ ሲጠይቃት ሄጂን ሄዳ ፍሪጁን ስትከፍተው ሙሉ ፍሪጅ ውስጥ ያለው የማዕድን ውሃ እንደሆነ ትመለከትና ከልጅነቱ ጀምሮ እስከ ዛሬ ድረስ ቦርጩን ለማጥፋት እየጠጣ ያለው የማዕድን ውሃ እንደሆነ ተመልክታ በጣም ትገረማለች። ወደ ቤትም ሊሄዱ ከወጡ በኋላ ሃይጂን በድንገት ስልኳን የሳንጁን ቤት ውስጥ ረስታ እንደወጣች ትዝ ይላታል። የሷና የሃሪ ፎቶ አንድ ላይ ስለነበረበት ሚስጥራቸው ይጋለጣልና በፍጥነት ወደ አፓርታማው ተመልሳ በፓስወርድ የሚዘጋውን በር ለመክፈት ትታገለው ጀመር። ፓስወርዱን ለማወቅ በጣም ብዙ ብትቸገርም ድሮ ሳንጁን የሚወዳቸውን ቁጥሮች ገጣጥማ በሩ ይከፈትላታል። ድምጿ ሳታሰማም ወደ ውስጥ ከገባች በኋላ ስልኳን መፈለግ ትጀምራለች። ሳንጁን እየተኛ በመሆኑ ስልኳን አግኝታ ቀስ በማለት ትወስደዋለች። በዚህ ሰዓት ሃሪ የምታስተዳድረው ሆቴል ውስጥ የቪአይፒን ክፍል የተከራየ አንድ ሰውዬ የቴሌቪዥኑ ሪሞት ሪሴፕሽኖች ጋር እንደረሳና እንዲያመጡለት መልእክት ያስተላልፍና ሰውየው ቪአይፒ ተጠቃሚ ስለሆነ ሃሪ ሪሞቱን ራሷ ልታደርስለት ትሄዳለች።
በኮሪደሩ መሃል ላይም አንድ ሰውዬ ሲመላለስ ትመለከተውና ሌባ መስሏት ትይዘዋለች። ነገር ግን ይሄ ሰውዬ ሺን ሃዩክ ነበር። በሚገርም ሁኔታ የቪአይፒ ሩሙንም የተከራየው እሱ ራሱ ነበር። ወደ ሃይጂን ስንመለስ እስካሁን ከሳንጁን ክፍል ውስጥ አልወጣችም። አንድ የፐዝል ጌም መጫወቻም ተመልክታ ሐሳቧ በጣም ተሰርቋል። ምክንያቱም ይሄ ፐዝል ለሷ ብዙ ትውስታዎችን አሉት። ከውስጡም የጎደለ አንድ ፐዝል መጫወቻ ነበርና በተመስጦ ጠጋ ብላ ያየችው ሳለ ሳንጁን ከእንቅልፉ ይነሳና በድንገት ወደሷ ይመጣባታል። እሷም በድንጋጤ ስትደናበር መስታወቱን ትገፋውና ፐዝሉን የያዘው ፍሬም ሙሉ ለሙሉ ይሰባበራል። እሱም የተሰበረው መስታወት እንዳይቆርጣት ወደ ራሱ ሳብ እያደረጋት ለምን እዚህ ክፍል ውስጥ ልትገኝ እንደቻለችና ፍሬሙንም የሰበረችበት ከዚህ በፊት ኤርፖርት ውስጥ ስላመናጨቃት እሱን ለመበቀል እንደሆነ ይጠይቃታል። እሷም እንደዛ እንዳልሆነ በመናገር የተሰበረውን መስታወት ልታነሳው ስትሞክር ይቆርጥሻል በማለት ይከለክላታል። እሷም በመቀጠል ከሺን ሃዩክ ጋር በመሆን ወደዚህ ያመጡት እነሱ እንደሆኑ ስትናገር እሱ ግን መቼም እንደማያምናት፣ ምክንያቱም እሷ እንደምትለው ሃይንሹክ በዚህ ቦታ እንደሌለ ይነግራታል። ምንም የምታወራውን ነገር ለመቀበል ፈቃደኛ የሆነ አይመስልም። እሷም አማራጭ ስለሌላት ቤቱን ለቃ ትወጣለች። ልክ እንደወጣች ግን ስትደናበር አንድ እግር የለበሰችው የሱን ጫማ እንደሆነ ትመለከታለች። ወደ ውስጥ ልትመለስ ብታስብም በሩ ተዘግቷል። ምን እንደምታደርግም ግራ ሲገባት ሳንጁን ቀስ ብሎ በሩን በመክፈት በማማሳያ አድርጎ የሷን ጫማ ቀስ ብሎ ያቀብላታል። እሷም የሱን ጫማ መልሳለት ወንድ ልጅ ሆነ ሳለ እንዴት በአንድ ብርጭቆ መጠጥ ተሰክራለህ ብላ ታሾፍበታለች። ሳንጁንም በሩን ሲከፍተው በፍጥነት ከዛ አካባቢ እየሮጠች ትጠፋለች። ማታ ላይ የሃይጂን ቤተሰቦች የእራት ፕሮግራም አዘጋጅተው ሃሪንም እንደ ልጃቸው ስለማያዩት በግብዣው ላይ ይጠራውታል። ከእራቱም በኋላ ሃይጂን ወደ ድሮ ክፍሏ በመግባት የድሮ ዕቃዎቿን መበርበር ትጀምራለች። ሳንጁን ቤትም የጎደለውን አንዲት የፐዝል መጫወቻ የራሷ ክፍል ውስጥ ታገኘዋለች። ፐዝሉን የሰጣት ራሱ ሳንጁን ያኔ በሚለያዩ ወቅት ሲሆን ያኔ በወቅቱ እንደ ጥላ ሆነልሻለሁ ብሎ ቃል ገብቶላት ቢሆንም አሁን ላይ ግን ሳንጁን ማንነቷን እንኳን እስከማያውቅበት ደረጃ ላይ መድረሱ በጣም ልቧን ይነካዋል። ወደ ቤትም ሲመለሱ የነ ሄጂን አለቃ ቺፍ ለሄጂን ትደውልላትና ወደ መስሪያ ቤት ሄዳ የሆነ የቀረ ስራ እንዳለና እሱን እንድታጠናቅቅ እሷን መምጣት ያልቻለችው ጥፍሯን እየተሰራች ስለሆነ እንደሆነ ትነግራታለች። ሄጂን ሐሳቡን ወዲያው ነበር እሺ ብላ የተቀበለችው። ሃሪም ያለቃቸው ሁኔታ በጣም ያናድዳታል። ሃይጂንም መስሪያ ቤት ውስጥ ስራዋን ከጨረሰች በኋላ የሳንጁን ቢሮ ውስጥ በመግባት እየተዟዟረች ዕቃዎችን ትነካካለች። በድንገትም ለጌት የተቀመጠውን የሮቦት እጅ ትሰብረዋለች። ሳታስበውም በዛው ማታ ሳንጁን ወደ ቢሮ ይመጣባታል። በፍጥነትም መሳቢያ ውስጥ ተደብቃ ሳንጁን በስልክ ይህንን ድርጅት በሁለት ወር ውስጥ ጥሩ ደረጃ ላይ የማያደርሰው ከሆነ ድርጅቱ እንደሚዘጋና እሱም ሰራተኞቹን የሚያስጨንቃቸው ፈልጎ እንዳልሆነ ይገባታል። ዕቃ ሊወስድም ሲል ግን በድንገት ያያትና ይቅርታ ጠይቀው የሰማችውንም ነገር ለማንም እንደማትናገር ቃል ትገባለታለች። ሳንጁን ግን ብትናገርም ባትናገርም ብዙ ግድ የሚሰጠው አይመስልም ነበር። እሷም እየተደናበረች ከቢሮ ስትወጣ እሷ ጋር የነበረውን የፐዝል መጫወቻ ፒስ ትጥለዋለች። ሳንጁንም ከቢሮ ወጥቶ ወደ ጂም ሲሄድ በድንገት ሃሪን ያገኛትና ሃሪ እየወጣች ቢሆንም ገና መምጣቴ ነው ብላ በመዋሸት ከሱ ጋር ስትሰራ ትቆይና መኪና ይዞ ስላለበር በእሷ መኪና ወደ ቤት ታደርሰው ጀመር። ከመለያየታቸውም በፊት የሃሪ የቅንድብ ጸጉር አይኗ ውስጥ ሊገባ ስለነበር ቀስ ብሎ ያነሳላትና በልጅነታችን እንደዚህ አይነት ነገር ሲፈጠር በጣም የምንፈልገውና የምንወደው ነገር ሊሳካልን ስለሆነ ጥሩ እድል ሊገጥምሽ ይሆናል ይላትና ይሰናበታታል። ሃይጂን ቤት ነበረች። ሃሪም የሃይጂንን ማንነት ተጠቅማ የሃይጂንን የድሮ ፍቅረኛ እየነጠቀቻት ስለሆነ ይህንን ነገር እያደረገች በመሆኑ የሀፍረት ስሜት ይሰማታል። በማግስቱ ሃይጂን ወደ ስራ እየሄደች አረንጓዴ መብራት በርቷል ተሻገሩ ብላ ስትናገር ሳንጁን ከኋላዋ ነበርና ተመልክቷት ይገረማል። እናም ሃይጂን ወደ መስሪያ ቤት እንደደረሰች የትላንትናውን ፐዝል መጫወቻ ፒስ እንደጣለችው ታስተውላለች። ሳንጁን ከማግኘቱ በፊትም ማንሳት ስላለባት እየተንፏቀቀች ቢሮ ውስጥ በመዞር ትፈልገው ጀመር። ሳንጁን ግን ፐዝሉን ሳያስተውል ወደ ቢሮ ሲገባ ይረግጠውና ጫማው ላይ ይጣበቃል። ሃይጂንም የሪፖርት ወረቀት ልታደርስ ወደ እሱ ቢሮ ትሄድና እስክሪፕቶ የጣለች በማስመሰል ዝቅ ብላ ፐዝሉን ከጫማው ላይ ልታነሳው ትሞክራለች። ሳታስነቃ ለመውሰድም እየሞከረች ሳለ ግን በድንገት ዝቅ ይልና ያያታል። ምንም ሳይናገራት ከቢሮ ያስወጣትና ከሰዓት ላይ ለምሳ በሚወጣ ሰዓት የፐዝሉ ቁራጭ መሬት ላይ ትቀራለች። እሱም የሆነ ነገር ተሰምቶት ግን ወደ ኋላ ሊዞር ሲል ሺን ሃዩክ በፍጥነት ይመጣና ሰላም እኮ አላልከኝም በማለት እቅፍ እያደረገው የፐዝሉን ቁራጭ እንዳያየው ያደርገዋል። ይህንን ያደረገው ሃይጂን ጧት ላይ የጽዳት ሰራተኛዋን ስለዚህ ፐዝል ስትጠይቃት ሰምቶ ስለነበር ነው። እናም አሁን ላይ ሄጂን የሳንጁን የልጅነት ፍቅረኛው እንደሆነች በደንብ አድርጎ አውቋል። ይህንን በማድረግ ስለተባበራት የደስደስ እራት ትጋብዘዋለች። በሌላ በኩል ሃሪ ካሁን ሳንጁን ይመጣል እያለች መጠባበቅ ትጀምራለች። ቀስ በቀስ ለሱ በጣም ትኩረትን መስጠት ጀምራለች።
ነገር ግን ሳንጁን ዛሬ ላይ ወደ ጂም ባለመምጣቱ ትናደድና ከጂም ለመውጣት ትወስናለች። በአጋጣሚም ወደ ሱፐርማርኬት ስትሄድ በድንገት ከሺናዩክ ጋር ይገጣጠሙና ሺናዩክ በጣም ብር ያለው ሰው ቢሆንም አሁን ላይ እንደጎደለው በማስመሰል ሃሪን እንድትከፍልለት ያደርግና ሃሪም ከዚህ በፊት ሆቴል ውስጥ እንደ ሌባ ስላየውክ እንደ ይቅርታ መጠየቂያም ይሆነኛል ትለዋለች። እሱም እንደዛ ከሆነማ ትንሽ አብረን እንቆይ በማለት የመጣለትን ምግብ እየተንገበገበ ሲበላ ትመለከተውና ትገርማለች። ነገር ግን ምግቡን ስትቀምሰው በጣም የሚጣፍጥ ሆኖ ታገኘውና እሷም ከሱ በላይ እየተሻማች ትበላለች። በዚህም ሰዓት ሃይጂን ትደውልላትና ወደ ቤት ወክ እያደረግን አብረን እንሂድ ይባባላሉ። ሃሪ ሺናዩክ ከነሱ ጋር ወክ የሚያደርግ ቢመስላትም ሺናዩክ ሃይጂን ከመምጣቷ በፊት ወደ ሆቴሉ ይሄዳል። ቀናቶች እያለፉም ይመጣሉ። ሃሪ ድሮ ላይ ሀብታምን ማግባት የምትፈልግ ቢሆንም አሁን ላይ ሀብታሞች ሲያናግሯት እንኳን ብዙ ደስተኛ አይደለችም። ምክንያቱም አሁን ላይ በብር ብቻ ሳይሆን በፍቅርም የተመሰረተ ፍቅር እንደሚገባት ታስባለች። በድንገትም ሳንጁንም መንገድ ላይ ታየውና እየሮጠች ወደ እሱ ልትሄድ ትልና ነገር ግን የጓደኛዋን ማንነት ተጠቅማ እሱን ልታፈቅረው መፍት እንደሌላት ይሰማትና ሳትሄድ ትቀራለች። በማግስቱም ሺናዩክን ታገኘውና ያፈቀረችውን የእሷን ያልሆነ ሰው እንዴት መርሳት እንደምትችል ትጠይቀዋለች። አንድ ሀሳብም እዛው ጋር ይመጣላትና እኔ እናንተ እንደ ፍቅረኛ ማቾች ሆነን አክት እናደርግና እሱን እናናደው፣ ያኔ በእኔ ተስፋ ስለሚቆርጥ እኔም በእሱ ተስፋ አይኖረኝም ትለዋለች። በዚህም ተስማምተው ሆቴል ውስጥ ቁጭ ብለው እሱን ይጠብቁት ጀመር። ነገር ግን ሳንጁን እስካሁን አልመጣም። ምክንያቱም መንገድ ላይ በተፈጠረ የመኪና አደጋ መንገዱ ሁሉ ተዘጋግቶ ነበር። እዛው ጋርም ሆኖ ዝናብ በመዝነቡ እናቱ የሞተችበትን የመኪና አደጋ ያስታውሰውና በጣም ይረብሸዋል። በጣምም ጫንቆት ራሱን መቆጣጠር ያቅተውና ከመኪናው ይወርዳል። ነገር ግን ብዙ መሄድ ሳይችል መራመድ አቅቶት መሃል አስፓልት ላይ ይወድቃል። በዚህም ሰዓት ባስ ውስጥ ሆና በዛ በኩል እያለፈች የነበረችው ሃይጂን ትመለከተውና በጣም ደንግጣ ልትረዳው ከባሱ ወርዳ ወደሱ ትሄዳለች። በጃኬቷም ከዝናቡ እያስጠለለችው እንዲረጋጋ ልታደርግ ትሞክራለች። እሱም በዚህ ሰዓት በልጅነቷ ያደረገችለት ተመሳሳይ ነገር ትዝ ይለዋል። ከአስፓልቱ ላይ ማስነስታው ወደ ጥግ ተወስደውና ታክሲ ጠርታለት ወደ ቤት እንዲሄድ ታደርገዋለች። ሃሪም ደውላለት ችግር እንዳጋጠመው ሲነግራት በድንጋጤ ሺናዩክን ትሰናበተውና ከሆቴሉ ትወጣለች። በፍጥነትም የሄደችው ወደ ቤቱ ሲሆን ሳንጁን መራመድም ሆነ መሄድ በጣም ከብዶታል። ሃሪ የሀብታም ልጅ እንደመሆኗ በህይወቷ ምግብ ሰርታ ማታቅ ቢሆንም ነገር ግን ለሱ ፖሬጅ የተባለ ምግብ ሰርታ ልታዘጋጅለት እየሞከረች ነው። ከቆይታዎች በኋላ በቻለችው መጠን ምግቡን ሰርታ ስታዘጋጅለት ሳንጁን በጣም አሞት ስለነበር እንቅልፍ ይወስደዋል። በዚህ ሰዓት ሃይጂን ለሺናዩክ ትደውልና ሳንጁን በጣም ስላመመው ፖሬጅ የተባለውን ምግብ ከሆቴል አዘ እንድታደርስለት እፈልጋለሁ። ይህንን ካደረክልኝ በምላሹ የፈለግከውን 3 ነገሮችን ልታዘኝ ትችላለህ። ምንም ሳላንገራግር ያልከኝን አደርጋለሁ ትለዋለች። ሺናዩክም ይህንን እድል መጠቀም ስለፈለገ ምግቡን ከሆቴል አዞ ይዞለት ይሄዳል። እዛ እንደደረሰ ባልጠበቀው መንገድ ሃሪን ያገኛታል። ሃሪም ቅድም ሆቴል ውስጥ ጥላው የሮጠችው ጓደኛው ታሞባት ስለሆነ እንደሆነ ትነግረዋለች። ሺናዩክም ከዚህ በፊት እጁ ላይ በነበረው ካርድ ወደ ውስጥ በመግባት ሳንጁንን ሲመለከተው እስካሁን ተኝቷል። የፐዝሉን መጫወቻ የሚመለከተውና ሳንጁንና ሄጂን ያላቸው ግንኙነት በትንሹም ቢሆን ግልጽ እየሆነለት ይመጣል። ሃሪ የሰራችውን ፖሬጅ የሚመለከትና በጣም የሚያስጠላ በመሆኑ እሷ የሰራችውን ደፍቶት እሱ ባመጣው ይቀይረዋል። የታዘዘውን ስለጨረሰ አሁን ላይ ወደ ቤት መሄድ ይፈልጋል። ነገር ግን ሳንጁን ትኩሳቱ በጣም እየጨመረ እንደሆነ ሲገባው እዚህ ማደር እንዳለበት ይወስናል። በማግስቱ ሳንጁን ከእንቅልፉ ሲነሳ ቤት ውስጥ ወንድ በማየቱ በጣም ይደነግጣል። ሺናዩክ መሆኑንም ሲያቅ ሺናዩክ የላከችው ሄጂን እንደሆነችና እዚህ ማደር ፈልጎ ባይሆንም በጣም እንደታመመ ስለገባው የሚቀይረው ልብስ እንኳን ሳይኖረው እዚህ እንዳደረና እሱ ከገዛቸው አዳዲስ ፓንቶች ውስጥ አንዱን ለብሶ እንዳደረ ይነግረዋል። ሳንጁንም ምንም አዲስ ፓንት እንደሌለውና እሱ የሚጠቀማቸውን ለብሶ እንደሆነ ይነግረዋል። ይህንንም ሲያውቁ ሁለቱም ነበር ደርቀው የቀሩት። ሳንጁንም እንድንከባከበህ የላከችኝ ሃይጂን ነች ስላለውና ሃይጂን ማለት ሃሪ እንደሆነች አድርጎ ስለሚያስብ ለሃሪ ላደረግሽልኝ ነገር አመሰግናለሁ ብሎ መልእክት ይልክላታል። ከቆይታዎችም በኋላ ሃይጂን ወደ ስራ ስትመጣ ከባድ የሆነ ጉንፋን ይዟት በምታስነጥስ ቁጥር ሰራተኞችን በጣም ታስጨንቃቸው ነበር። ሳንጁንም ይመለከታትና እንደዚህ የሆነችው ትላንት ለሱ ብላ ዝናብ ውስጥ በመቆሟ እንደሆነ በማሰብና ትላንትና የልጅነት ፍቅሩ ያደረገችለትን ነገር ስላደረገችለት በጣም ታሳዝነዋለች። ወደ ፋርማሲም ሄዶ መድኃኒት ገዝቶላት ይመጣል። ነገር ግን እሱ ቢሮ ውስጥ በጣም ኮስታራ ሰው ስለሆነ መድኃኒቱን ሰዎች ፊት ሊሰጣት በጣም ይሸማቀቃል። ማንም እሱን የማያይበት ሁኔታ እስኪፈጠርም እየተመላለሰ ሲጠብቅ ሺናዩክ ለሃይጂን የራስ ምታት መከላከያ ግንባሯ ላይ በመለጠፍ አፏ ላይም ማስክ ያደርግላታል። ሳንጁንም ይህንን ባየ ሰዓት ለምንድነው በጊዜ መተሽ ሪፖርት ያላስገባሽው በማለት ይናገራትና የገዛውንም መድኃኒት ቆሻሻ መጣያ ውስጥ ይጥለዋል።
ከሰዓት ላይም ለሃሪ ደውልላትና ትላንትና ለሰራሽልኝ ምግብ ማመስገኛ ምሳ ልጋብዝሽ ይላታል። ልክ እንደተገናኙ ግን ዛሬም ከባድ ዝናብ ይዘንባል። ሃሪ ከእናቷ ጋር በልጅነቷ ደስ የሚልን ጊዜ ዝናብ ውስጥ ስላሳለፈች ዝናብ በጣም ትወዳለች። ሳንጁንም የልጅነት ፍቅረኛው እንደዚህ ስላልነበረች በሁኔታዋ ግራ መጋባት ይጀምራል። ሃሪም የሆነ ልክ ያልሆነ ነገር እንዳለ ሲገባት ወዲያውኑ ሁሉ ነገር ልክ እንደ ልጅነታችን አይደለም፣ የተቀየሩ ነገሮች ስላሉ ነው ትለዋለች። ማታ ላይም በስራ መውጫ ሰዓት ላይ ሁሉም ሰራተኞች የቀረውን ስራ ሃይጂን እንድትሰራው ይነግሯትና ጥለዋት ይሄዳሉ። እሷም ሺንሃዩክ የሰጣትን መድኃኒት እየዋጠች በቻለችው መጠን እስከ ምሽት ድረስ እየሰራች ትቆያለች። ስራዋን ሳትጨርስ ግን እንቅልፍ በጣም ያዳፋት ነበር። በዚህ ሰዓት ሳንጁን ወደ ቢሮ እየመጣ ነበርና ይመለከታትና ልክ ልትወድቅ ስትል በፍጥነት ሄዶ ይደግፋታል። እንዳይረብሻትም እያወራች የነበረውን ስልክ ሲዘጋው በድንገት መስሪያ ቤት ውስጥ ቀርታ የነበረው አንዲት ሰራተኛ ፊቷ ላይ ማስክ አድርጋ ወደ እነሱ ስትመጣ ሳንጁን ያልጠበቀው ነገር ነበርና በጣም ደንግጦ ሃይጂን እግር ላይ ይቀመጣል። በተፈጠረው ነገርም ደንግጦ ይንተባተብና ጥሏቸው ይወጣል። ውጪም ሆኖ በመኪና ውስጥ ሃይጂንን ሲጠብቃት ሃይጂን ከመስሪያ ቤቱ ወጥታ ወደ ባስ ውስጥ ትገባለች። እሱም ግን በፍጥነት መጥቶ ባስ ውስጥ ይገባና ፊቱን በመጽሔት በመሸፈን እሷ በጣም ድክሟት ስለነበር ትከሻው ላይ ትተኛለች። መድረሻዋ ጋርም ደርሳ ስትወርድ በመስኮት ውስጥ እየተመለከታት በጣም ጥሩ ሴት እንደሆነችና ለእሷ የሆነ ስሜት እየተሰማው እንደሆነ ያስተውላል። በተቃራኒው ሃሪ በጣም ግራ እያጋባችው ሲሆን እሷም ደግሞ ከሱ ፍቅር እየያዛት ነው። ሃሪና ሃይጂንም አንድ ላይ ቁጭ ብለው እያወሩ ሃይጂን ለሃሪ በዚህ 2 ወር ውስጥ ድርጅታቸው ትልቅ የሆነን ስኬት ማሳካት ካልቻለ ድርጅቱ እንደሚዘጋና ሳንጁንም ወደ መጣበት ሀገር ስለሚመለስ ድጋሚ ላይገናኙ እንደሚችል ትነግራታለች። ይህንን ስትሰማ ሃሪ በጣም ነበር የደነገጠችው። ወዲያውም ሺንሃዩክን አግኝታ ምክር እንዲሰጣት ትጠይቀዋለች። ሺንሃዩክ ማንን እንዳፈቀረች ባያቅም ምክር መስጠቱን ይቀጥላል። ፍቅር እሷ ስለፈለገች የሚመጣ ነገር እንዳልሆነና ለፍቅር ብላ ማድረግ ያለባትን ነገር ከማድረግ ወደ ኋላ እንዳትል ይነግራታል። ከዚህም ምክር በኋላ ሃሪ በዚህ 2 ወር ውስጥ በፍቅር ልታሸንፈው እንደሚገባ ይሰማታል። ወደ ቤትም ስትመለስ የሃይጂን ዕቃ ማስቀመጫ ላይ ያንን የፐዝል ፒስ ታገኘዋለች። ከዚህ በፊት ሳንጁን ስለ ፐዝሉ ትንሽ ነግሯት ስለነበረ ይህንን ነገር ልትጠቀምበት እንደሚገባ ይሰማታል። የሚገርመው ግን ሳንጁን ለሃይጂን ጥሩ ስሜት እየተሰማው ሲሆን በስብሰባ ላይ እንኳን ለረጅም ሰዓት ፍጥጥ ብሎ ሳይታወቀው ይመለከታታል። አሁን ግን ነገሮች ሊበላሹ ይመስላል። ሃሪ ለእራት ሳንጁንን ትጠራውና ያንን የፐዝል ፒስ ትሰጠዋለች። ሳንጁንም እስከዛሬ እንዴት ልታስቀምጪው ቻልሽ ሲላት የልጅነታችን ፍቅር ስለሆነ መቼም ልጥለው አልችልም፣ የኔና ያንተ ነገር እጣፈንታችን ስለሆነ ምንም ሊለያየን አይችልም ትለዋለች። ቢሆንም ግን ሳንጁን ድብልቅልቅ ያለ ስሜት እየተሰማው ነው። እዚህ እራት ሊበሉ በሚመጡበት ሰዓት የሃሪ እንጀራ እናት ሃሪን ያየቻት ሲሆን ሃሪ በውሸት ስም እየተንቀሳቀሰች እንዳለ እንጀራ እናቷ አውቃባት ነበር። መታጠቢያ ክፍልም ተገናኝተው ይህንን እያደረገችው ያለችው ለፍቅር ብላ እንደሆነ ትጠይቃታለች። ሃሪም በዚህ ሰዓት ከዚህ በፊት ንዴቷን ረጋ በማድረግ ስለዚህ ጉዳይ ለማንም እንዳትናገርባት ትጠይቃታለች። የእንጀራ እናቷን በዚህ ሰዓት ስለዚህ ጉዳይ በደንብ የማወቅ ጉጉት ይፈጠርባትና ማንነቷን ግልጽ ሳታደርግ ከሳንጁን ጋር ለመግባባት ሙከራ ታደርጋለች። ይሄ ጉዳይም ሃሪን በጣም ያስጨንቃትና ያርበተበታት ጀመር። ሳንጁን ሊያረጋጋት ቢሞክርም ወደ ቤት መሄድ እንደምትፈልግ ትነግረዋለች። እቤትም ሃይጂንን ከሷ ጋር መተኛት እንደምትፈልግ ትነግራታለች። ሃይጂን ምንም የምታውቀው ነገር ባይኖርም ሃሪ ግን በሃይጂን ላይ ያደረገች ስላለችው ነገር የጥፋተኝነት ስሜት ይሰማታል። ነገር ግን ይህንን የምታደርገው ራስ ወዳጅ ሆና ሳይሆን ለፍቅር ብላ እንደሆነ በማሰብ ራሷን ለማረጋጋትም ትሞክራለች። ካሁን በኋላም ከሳንጁን ጋር የሚኖራት የ2 ወር ቆይታ ብቻ እንደሆነ ስላሰበች ይሄ 2 ወር እንዳለቀ ሁሉ ነገሩን ለሃይጂን እንደምትነግራት ለራሷም ቃል ትገባለች። ሳንጁን በጣም ግራ እየገባው ነው። ምክንያቱም ሃሪ የልጅነት ፍቅሩ እንደሆነች ቢያስብም ነገር ግን አሁን ላይ ለሃይጂን የፍቅር ስሜት እየተሰማው ስለሆነ ምን መወሰን እንዳለበት በጣም ግራ ገብቶታል። በማግስቱ ሳንጁን እንደተለመደው ፊቱን ኮስታራ አድርጎ ወደ ስራ ቦታ ይመጣል። ዛሬ መስሪያ ቤታቸው የፊልድ ስራ ስለነበረውና አለቃቸው ቺፍ መሄድ ስላልቻለች በሷ ቦታ ሃይጂንን እንድትሄድ ትነግራታለች። እናም ሃኖ የተባለችው የመስሪያ ቤቱ ሰራተኛም ጁንሆ የሚባለው ልጅ በጣም ስለምትወደው ይህንን ፊልድ እንደ ጥሩ አጋጣሚ በመጠቀም ከዚህ ልጅ ጋር ለመሄድ ትወስናለች። እነሱ ሁለቱም አንድ ላይ በመሆናቸው ሃይጂንና ሳንጁንም በአንድ መኪና ውስጥ ለመሄድ ይገደዳሉ። ሃይጂን በቻለችው መጠን ለማውራት ትሞክራለች። ነገር ግን ሳንጁን ፊቱን ኮስተር አድርጎ አርፋ እንድትቀመጥና ዝም ብላ እንድትሄድ ይነግራታል። በዝምታ ተውጠው ወደ ቦታው ቢደርሱም ሃኖና ጁን ግን እስካሁን አልደረሱም ነበር። ሳንጁንና ሃይጂንም ወደ አንድ ሬስቶራንት ምግብ ሊበሉ ገብተው ሳንጁን እጅግ በጣም ውድ የሆኑ 2 ምግቦችን ያዛል።
ነገር ግን ሄጂን ምግቡ በጣም ውድ እንደሆነ ልትነግረው ብትሞክርም ብሩን የሚከፍለው እሱ እስከሆነ ድረስ አፏን ዘግታ የመጣላትን እንድትበላ ይነግራታል። ነገር ግን እሱ ያላስተዋለው አንድ ነገር ዋሌቱን ቢሮ ውስጥ ረስቶ እንደመጣ ነበር።